በህይወታችሁ ውስጥ ማንም ሰው ባያየው ውስጣችሁን የጎዳችሁ ነገር አጋጥሟችሁ ያውቃል? ከዚህ በፊት ወይም ደግሞ በህይወታችን ላይ ያጋጠሙን የስሜት ቁስል ይኖራል ወይም ደግሞ የኢሞሽናል ሂሊንግ የሚያስፈልጋቸው ወይም ደግሞ የስሜት ፈውስ የሚያስፈልጋቸው በህይወታችን ላይ በተለያዩ አጋጣሚዎች የደረሱብንን የስሜት ስብራቶችን ጠግነን እንዴት ወደ ሙሉ ደስታ መሸጋገር እንደምንችል 4 ደረጃዎችን በዛሬ ቪዲዮዎች ላይ ለማየት እንሞክራለን ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንሂድ። ኢሞሽናል ትራውማ የስሜት ቁስል ማለት ምንድን ነው? የስሜት ቁስለት ሲባል ምን ማለት ነው የሚለውን ነገር እንዴትስ እንፈውሰዋለን ነው የዛሬ ቪዲዮአችን ላይ ትኩረት የሚያደርገው። የስሜት ቁስለትን ሐክመን እንዴት ወደ ሙሉ ደስታ እንደምንሸጋገር 4 ደረጃዎችን ነው የምንመለከተው ዛሬ በዚህ ቪዲዮ ላይ ማለት ነው። ወደ መጀመሪያው ስንሄድ ዋት ኢዝ ኢሞሽናል ትራውማ? በህይወታችን ውስጥ ካጋጠሙን መጥፎ ገጠመኞች የሚመጣ ነገር ነው። ያ ማለት ከምንወደው ሰው ጋር መለየት ሊሆን ይችላል፣ የሚወዱትን ሰው በፍቅር ማጣት፣ የሚወዱትን ሰው በሞት መለየት። በእነዚህና በተለያዩ ምክንያቶች የስሜት ቁስለት ያጋጥመናል ማለት ነው። እነዚህን የስሜት ቁስለቶች ደግሞ እንዴት አድርገን ነው ልንፈታቸው የምንችለው? እንዴት አድርገን ነው ልናልፈው የምንችለው? አንድ ሰው ከስሜት ቁስለት ወይም ደግሞ ከስሜት ስብራት ሊወጣባቸው ወይም ደግሞ ሊያገግምባቸው የሚችልባቸውን the 4 steps ኢሞሽናል ሂሊንግ የምንላቸው ስሜት የሚታከመው በራሱ መንገድ ነው። ስሜቶች የሚታከሙበት የራሱ መንገዶች አሉ። ከነዛ ውስጥ አንዱ አክኖሎጂ ኤንድ አክሴፕት ኢት ነው፣ መቀበል ነው። ያ ማለት ምንድነው? ስሜታችሁን መቀበል። የምታዝኑ ከሆነ ዘኑ፣ የምታለቅሱ ከሆነ አልቅሱ፣ የምትከፉ ከሆነ ተከፉ። በሰዓቱ ማድረግ የሚገባችሁን በሰዓቱ መሆን የሚገባችሁን ነገር መሆን አለባችሁ። ያ ማለት መቀበል አለባችሁ። ብዙ ሰዎች መጥፎ ስሜቶች ሲያጋጥሟቸው ወይም ደግሞ የሚያሳዝኑ፣ የሚያስከፉ፣ የሚያስለቅሱ ነገሮች ሲያጋጥሟቸው ብዙ ሰዎች አይቀበሉ። ከመቀበል ይልቅ ስሜቱን ለመደበቅ ይሞክራሉ፣ ወይም ደግሞ ስሜቱን በውስጣቸው እፍና አድርገው ለማስቀመጥ ይሞክራሉ። ይሄ በጣም የተሳሳተ አመለካከት ነው። እመሙ እንዲበረታ ወይም ደግሞ እመሙ በውስጣችሁ ተቀምጦ ወይም ቁስሉ በውስጣችሁ ተቀምጦ ለብዙ ዘመናት ለብዙ ጊዜ እድሜ ልካችሁን አብሯችሁ እንዲኖር ያደርጋል። ስለዚህ የመጀመሪያውና ከስሜት ፈውስ ለማግኘት የምትጠቀሙበት ሜተድ አክሴፕት ማድረግ ነው። የደረሰባችሁን ችግር ወይም የደረሰባችሁን መጥፎ ነገር መቀበል ነው። ምክንያቱም አቀይሩትም። የሆነ ነገር ተከሰተ፣ የሆነ ነገር ሆነ፣ የማትፈልጉት ነገር ሲሆን አክሴፕት ማድረግ ነው። የማይመለስ ነገር ስለሆነ ሪከቨር የምታደርጉት ቶሎ ብላችሁ ከዛ ስሜት ግን ሪከቨር እንዲታደርጉ የሚጠቅማችሁ ነገር ምንድነው? አምኖ መቀበል። ማዘን ካለባችሁ ማዘን፣ ማልቀስ ካለባችሁ ማልቀስ፣ መከፋት ካለባችሁ መከፋት። በሰዓቱ ያንን ነገር ማድረግ አለባችሁ። ያ ነገር ለምን ይጠቅማችኋል? ስሜቱን ወደፊት ወይም ደግሞ ያንን መጥፎ ስሜት ከዛ ከመጥፎ ስሜት በቶሎ እንዲትወጡና ቶሎ እንዲታገግሙ ያደርጋል ማለት። ሁለተኛው ደረጃ ምንድነው? ዘ ፓወር ኦፍ ፎርጊቭነስ ነው፣ ወይም ደግሞ ይቅርታ ማለት ነው። ለደረሰባችሁ ነገር፣ በህይወታችሁ ላይ መጥፎ ነገር ለደረሰባችሁ ነገር ይቅር ማለት መለማመድ ነው። ይቅር የምትሉት ማን ነው? የመጀመሪያው የበደሏችሁን ሰዎች ወይም ደግሞ መጥፎ ትዝታ፣ መጥፎ ስብራት በህይወታችሁ ላይ ያደረሱ ሰዎችን ይቅር ማለት ነው። ይቅር ማለት ስሜቱን ከዛ ስሜት ውስጥ እንዲትወጡና ሪከቨር እንዲታደርጉ ይጠቅማችኋል። ይቅርታ በራሱ የሰዎች ልጆችን ከመጥፎ ነገር እንዲወጡና የተሻለ ደረጃ ላይ እንዲደርሱ ወይም ደግሞ ከዛ መጥፎ ስሜት ሪከቨር እንዲያደርጉ ይጠቅማችኋል ማለት ነው። እዚህ ላይ ግን ቆም ብላችሁ ማሰብ የሚገባችሁ ነገር ምንድነው? ይቅር ማለት የሰውየውን ስራ ወይም ደግሞ የበደላችሁን ሰው ስራውን መውደድ ወይም ደግሞ ያንን በደል ያደረሰባችሁን ሰው ስራውን መደገፍ ሳይሆን ዛሬያችሁንና ነጋችሁን በትናንትና ትዝታ ወይም ደግሞ በደል ባደረሰባችሁ ሰዎች ያሰባችሁ ከምትጎዱ ይቅርታ ማለት። ይቅር ስትሉት ነገሮችን እንዲበርድ ማድረግ፣ ከዛ ከመጥፎ ስሜት ከዛ ከጠባሳ ያ ነገር በቶሎ ሪከቨር እንዲታደርጉ በቶሎ እንዲተገግሙ በጣም የሚጠቅማችሁ ነገር ነው ማለት ነው። ያ ማለት በትናንትና መጥፎ ትዝታ ታስራችሁ ዛሬያችሁንና ነጋችሁን ከምታጡት ወይም ደግሞ ከምታበላሹ ይቅር ብላችሁ ዛሬያችሁንና ነጋችሁን እንዲታገኙ ይጠቅማል ማለት ነው። ሶስተኛው ከመጥፎ ስሜት ውስጥ ከስሜት ቁስለት እንድናገግም የሚያደርገን ነገር ሲቲንግ ባውንደሪስ ነው። ባውንደሪ ማበጀት ነው። ያ ማለት ጤናማ ድንበር ማበጀት ነው። ለምሳሌ መጥፎ ትዝታዎችን የሚያስታውሷችሁ ከሆነ አንዳንድ መጥፎ ግንኙነቶችን ማቆም መቻል አለባችሁ፣ ወይም ደግሞ ባውንደሪ ሲት ማድረግ አለባችሁ። ምክንያቱም ከዚህ በፊት ያያችሁት የስሜት ቁስለት አለ፣ የደረሰብን የስሜት ቁስለት ወይም ደግሞ ስብራት አለ። እንደዚህ አይነት የሚጋብዙ ሪሌሽንሺፖችን ወይም ሁለተኛ ተደጋጋሚ እንደዛ አይነት መጥፎ ሪሌሽንሺፕ ሊሆን ይችላል፣ ወይም ደግሞ ከሰዎች ጋር ግንኙነት ሊሆን ይችላል። እነዛን ግንኙነቶች ግን ማቋረጥ ማስቻልና አይ ማለት መለማመድ መቻል
አለብን ማለት ነው። ምክንያቱም ከዚህ በፊት የደረሰባችሁ ነገር አለ፣ ራሳችሁን ከዛ ነገር መከላከል ነው። ያ ማለት ባውንደሪን በማበጀት ከእንዲህ አይነት መጥፎ የስሜት ስብራቶች ወይም ደግሞ የስሜት ቁስለቶች ሁለተኛ እንዳይመጡ እንዳይደገሙ በራሳችሁ ላይ የምትጠባበቁት ነገር ባውንደሪ ማበጀት ነው። ምክንያቱም መጀመሪያ በሽታ ችግር ከመምጣቱ በፊት ቀድሞ መከላከል እንዲታደርጉ ያደርጋችኋል። ይሄ ምንድነው? ባውንደሪ በማበጀት ነው። ምክንያቱም ራሳችሁን ለተለያየ ነገር ማጋለጥ የለባችሁም። ራሳችሁን ለሁሉም ሰው ኦፕን ማድረግ ብዙ ጊዜ በስሜት ቀውስ ውስጥ ወይም ደግሞ በስሜት ስብራት ውስጥ ወይም በስሜት ትራውማ ውስጥ ኢሞሽናል ትራውማ ውስጥ የሚገቡ ሰዎች የዋህነት የሚያጠቃቸው ሰዎች ናቸው። ይሄ ሰው የሚያምኑ በጣም ከልክ በላይ ሰው የሚያምኑ ሰዎች፣ በጣም ከልክ በላይ ሰው የሚወዱ ሰዎች ራሳቸውን ለመጥፎ ነገር ራሳቸውን ለትራውማ ያጋጥማሉ ወይም ደግሞ ኢሞሽናል ትራውማ የመጋለጥ እድላቸው በጣም ከፍተኛ ነው። ምክንያቱም ሰው ካለገደብ ያምናሉ፣ ሰው ካለገደብ ይወዳሉ። ሰው በዚህ ምክንያት ራሳቸውን ለችግር ለጉዳት ያጋጥማሉ። ምክንያቱም መጥፎ ነገሮችን ሊያመጡ የሚችሉ እንዲሁም ደግሞ ራሳቸው ላይ ትራውማ ሊፈጥሩ የሚችሉ ወይም መጥፎ ትዝታዎችን ሊቀሰቅሱ የሚችሉ ሰዎችን ማራቅ፣ ሁኔታዎችን ማራቅና ባውንደሪ ማበጀት መጥፎ ትዝታዎች እንዳይመጡ እንዲሁም ደግሞ እንዲህ አይነት የስሜት ቁስሎች እንዳይከሰቱ ራሳችንን የምንከላከልበት ትልቁ ሜተድ ነው ማለት ነው። ወደ አራተኛና ወደ መጨረሻው ስንሄድ አራተኛና የመጨረሻው ራሳችንን ከመጥፎ ትዝታዎች ወይም ደግሞ ከመጥፎ የስሜት ትራውማ መጥፎ ትዝታዎች ከምንችልባቸው አራተኛውና የመጨረሻው ሜተድ ሪቢልዲንግ ዮር ላይፍ ነው። ህይወታችንን እንደገና መገንባት ነው። ያ ማለት እስከዛሬ የነበረው ማንነታችን አለን። ያ ማንነታችን ዛሬ ላይ ለትልቅ የስሜት ቀውስ ዳርጎናል ወይም ደግሞ ለስሜት ስብራት ጋብዞናል። ሰው ከዛ ሪከቨሪ እንድናደርግ የሚያደርገን ነገር ምንድነው? እንደገና ሪቢልድ ማድረግ ነው። ህይወታችንን እንደገና መከለስ። ያ ማለት በጠዋት መነሳት ሊሆን ይችላል፣ መጽሐፎችን በማንበብ ስፖርት መስራት፣ ራሳችን ላይ ኢንቨስት ማድረግ፣ ጀነራሊ ራሳችን ላይ ኢንቨስት በማድረግ እንደገና ህይወታችንን ሪቢልድ ማድረግ እንችላለን። ምክንያቱም ዓለም ላይ ስኬታማ የሆኑ ሰዎች ወይም ውጤታማ የሆኑ ሰዎች ትልቅ የስሜት ቀውስ ገጥሟቸዋል። ከዚህ በፊት በፍቅር ሪጀክት ተደርገዋል፣ በሪሌሽንሺፓቸው ፌል አድርጎባቸዋል፣ እንዲሁም ደግሞ በሚወዱት ሰው የተከዱ ሰዎች፣ እንዲሁም ደግሞ በማጣት ሊሆን ይችላል፣ በመጥፎ ትዝታዎች ከሚወዳቸው ሰዎች ጋር በሞትም በተለያየ ምክንያትም በመለየት ትልቅ የሆነ የስሜት ስብራት ወይም ደግሞ የልብ ስብራት አጋጥሟቸዋል። እነዛ ሰዎች ግን ራሳቸውን ሪቢልድ በማድረግ እንደገና ራሳቸውን በመገንባት ራሳቸው ላይፋቸውን እንደገና በመገንባት ዓለም ላይ ቁንጮ የሆነ ስኬት ላይ የደረሱ ሰዎች በጣም ሰዎች ናቸው። ዓለም ላይ እያንዳንዱ ጃይንት የሆኑ ነገሮችን የሰሩ ሰዎች ፌመስ የምንላቸው ሰዎች ደረሰባቸው ናቸው፣ ወይም ኢሞሽናል ትራውማ የደረሰባቸው ሰዎች ናቸው። ስለዚህ አሁን ላይ ቶሎ ብላችሁ ከመጥፎ ስሜቶች ወይም ደግሞ ከስሜት ስብራቶች እንድትወጡ የሚያደርጋችሁ ነገር ራሳችሁን ሪቢልድ ማድረግ መጀመር ነው። ጀነራሊ ኢንቨስት ማድረግ ስንጀምር ከነዛ መጥፎ ራሳችንን እየገነባርን በሄድን ቁጥር እያሳደግን በሄድን ቁጥር እነዛ ነገሮችን ያን ኢሞሽናል ፊሊንግ መጥፎ ፊሊንግ ከዛ ነገር እየተገላገልን እንሄዳለን ማለት ነው። ስለዚህ ዛሬ ቪዲዮአችን ስለ ኢሞሽናል ሂሊንግ ይሄንን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።